በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይህ አሁን የምትሰሙት ግብረ ሕማም ይባላል። ግብረ ሕማም ማለት ሕማም ጌታችን አምላካችን ኢየሱስ ክርስቶስ የተቀበለው መከራ ሕማም ሞት ነው። ይህንንም አብይ ጾም እንዳለቀ በመጨረሻዋ ሳምንት ሕማሙን፣ መከራውን፣ ሞቱን እያሰብን የምናነበው መጽሐፍ ነው። ታዲያ በዛን ጊዜ ሁላችንም ቤተ ክርስቲያን ተገኝተን ይህንን ለመስማት ጊዜው ስለማይገጥመን አሁን ምዕመናን በያሉበት ቦታ ይህንን መስማት እንዲችሉ ሳስቦ ወደ እናንተ እየመጣ ነውና ይህ ሲደርሳችሁ እናንተ ብቻ ሰምታችሁት እንዳይቀር በዓለም ላይ ያሉ ምዕመናን ሁሉ እንዲያውቁት እንዲሰሙት ሁላችሁም በማኅበርም በባልንጀራም እንድታስተላልፉት በእግዚአብሔር ስም አሳስባችኋለሁ። አሁን የማነብላችሁ ግብረ ሕማም ሰኞ ከቀኑ 6 ሰዓት ላይ የሚነበበው ግብረ ሕማም ነው። እሱም የመጀመሪያውም ንባብ ኦሪት ዘጸአት ምዕራፍ 32 ከቁጥር 7 እስከ 15 ያለው ነው። በግብረ ሕማሙ ላይ ያለው እኛ ግን ለጠቅላላ እውቀት እንዲጠቅመን ከተራ ቁጥር ጀምረን እስከ ፍጻሜ ድረስ እንመለከተዋለን። ሰኞ ከቀኑ 6 ሰዓት የሚነበበው ግብረ ሕማም ኦሪት ዘጸአት ምዕራፍ 32 ተራ ቁጥር 1 ወሶበ ርእዩ ሕዝብ ከመ ጐንደየ ሙሴ ወሪደ እምደብር ተንሥኡ ላዕለ አሮን ወይቤልዎ ግበር ለነ አማልክተ እለ ይሃውሩ ቅድሜነ። ሕዝበ እስራኤልም ሙሴ ወደ ደብረ ሲና ሄዶ ቢሰነብትባቸው በአሮን ላይ በነገር ተነሱበት። በአሮን ላይ በነገር ተነስተው እንዲህ አሉት፣ በፊታችን የሚሄዱ አማልክትን ስራልን አሉት። እስመዝኩ ሙሴ እስመዝኩ ብእሲ ሙሴ ዘአውፅአነ እምድረ ግብፅ ኢነአምር ምንተ ኮነ። ከግብፅ ምድር ያወጣን ያ ሙሴ የሚባል ሰው ምን እንደሆነ አናውቅምና ወደ ግብፅ ምድርን ተመልሶ እንደሆነ በደብረ ሲና ያያት እሳትም አቃጥላውም እንደሆነ አናውቅምና በፊታችን የሚሄዱ ጠላቶቻችንን የሚያጠፉልን አማልክትን ስራልን አሉት። ተራ ቁጥር 2 ወይቤሎሙ አሮን ንስኡ ሰርጎ ወርቅ ዘውስተ አእዛነ አንስትያክሙ ወአዋልድክሙ ወአምጽኡ ኀቤየ። አሮንም በልጆቻችሁና በሚስቶቻችሁ ጆሮ አንገት ያለውን የወርቅ ጌጥ ተቀብላችሁ ወደ እኔ አምጡልኝ አላቸው። አሮን ለጊዜው እንዲህ ማለቱ አይሆንም ያልኳቸው እንደሆነ እስራኤል ቁጧን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል ብሎ አስቦ ነው። ይሁን ብዬ እሺ አልኳቸው። ይሁን እሺ ብላቸውም ደግሞ ፈጣሪ እግዚአብሔር ይፈርድብኛል ብሎ አሰበ። ስለዚህ የወርቅ ጌጣቸውን አምጡ ያልኳቸው እንደሆነ እስራኤል ገንዘብ ወዳጆች ናቸውና ነገ ከነገ ወዳ ሲሉ ወንድሜ አሮን ይመጣልኛል እኔም ከነገሩ እድናለሁ ብሎ አስቦ ነበረ። ተራ ቁጥር 3 ወነሱ ኩሉ ሕዝብ ሰርጎ ወርቅ ዘውስተ አእዛነ አንስትያሆሙ ወአምጽኡ ኀበ አሮን። ሕዝበ እስራኤልን በሚስቶቻቸውና በልጆቻቸው ጆሮና በአንገታቸው ላይ ያለውን የወርቅ ጌጥ አምጥተው ለአሮን ሰጡት።
ቀድሞውኑ ገንዘብ ያስወደዳቸው የነበረ ሰይጣን በዚያን ጊዜ ግን ገንዘብ አስጠልቷቸው እነዋ ልንደርስ ሳይሉ ዕለቱን አምጥተው ወርቁን ለአሮን ሰጥተውታል። ተራ ቁጥር 4 ወተመጠወ እምእደዊሆሙ ወመሰሎ በአምሳል ወገብሮ ላዕመ ዘስብኮ ወይቤሎሙ እሉ እሙንቱ አማልክቲከ እስራኤል ዘአውፅኡከ እምድረ ግብፅ። አሮንም ያንን ወርቅ ከእጃቸው ተቀብሎ ወስዶ በላም አምሳል ሰርቶ እስራኤል ሆይ ከግብፅ ምድር ያወጧቸው አማልክቶቻቸው እነዚህ ናቸው አላቸው። እሳት ቢበላው ምን ልበል ብሎ ምክንያት ለመስጠት ነበረ እሳት ውስጥ የጣለው። ጉድጓዱ ውስጥ ጉድጓድ አስቆፍሮ እሳት አስነድዶ ከዚያ ላይ ቢጥለው አንዳንድ ቀንዳቸው የወርቅ አንዳንድ ቀንዳቸው የብር ጅራታቸው የሐር ጉንጉን የሆኑ ጅራታቸው የሐር ጎፍላ የሆኑ ሁለት የጥጃ ምስሎች ወጥተው ቁመዋል። ይህስ ምትሃት ይመስላል ብሎ ተርበርብሮ ቢወጣ ነገሩ እስካልቀረ ብሎ በምድር በጣም ደስ ይበላቸው ብሎ ቀጥቅጦ በላም አምሳል ሁለት ጣዖት አድርጎ ሰርቶ ሰጣቸው። ተራ ቁጥር 5 ወሶበ ርእየ አሮን ነደቀ ምሥዋ አንጻሮ ወአወደን ዘይብል ባለ እግዚእ ሰመ። አሮንም በዚያን ጊዜ እስራኤል ሆይ በዚያን ጊዜ እስራኤል ጣዖቱን ወደው እንደተቀበሉት በተመለከተ ጊዜ በጣዖቱ ፊት ለፊት መሰዊያውን ጸፈጸፈ። መሰዊያውን ማለት መሥዋዕት የሚሰዋበትን ሠራ። ነገ የጣዖቱ በዓል ነው ብሎ አዋጅ አስነገረ። ተራ ቁጥር 6 ወጌሰ አሮን በሳኒታ ወአኢረገ መሥዋዕተ ወአብአ ቁርባነ ዘመሥዋዕተ ፍርቃን። አሮንም በማግስቱ ማልዶ ተነስቶ ሂዶ ለጣዖቱ መሥዋዕቱን ሰዋ። ዘመሥዋዕተ ፍርቃን መሥዋዕተ መድኃኒት ሲል ነው። መሥዋዕተ ፍርቃን ያለው መሥዋዕተ መድኃኒት ለማለት ነው። ምክንያተ ድኅነት የሚሆነውን ለድኅነት ምክንያት የሚሆነውን መሥዋዕት ምክንያተ ሞት አድርጎ አቀረበው። የመድኃኒት የጌታችን የኢየሱስ ክርስቶስ መሥዋዕት ለጣዖት ቀረበ። ወነበሩ ሕዝብ ይብልዑ ወይስተዩ ወተንሥኡ ይስፍኑ ወይትዋነዩ። ሕዝበ እስራኤልም ለጣዖቱ መሥዋዕት ሰውተው ሊበሉ ሊጠጡ ተቀምጠው በልተው ጠጥተው ከጠገቡ በኋላ ይዘፍኑ ይጫወቱ ዘንድ ተነሱ። ተራ ቁጥር 7 እዚህ ላይ ይሄ ተራ ቁጥር 7 ማለት አባቶቻችን በግብረ ሕማማቱ ላይ ያስቀመጡት ነው። እስከ ተራ ቁጥር 15 የሚነበበው ይሄ ነው። እኛ ግን ለጠቅላላ እውቀት ብለን ከኋላ ጀምረን የተነሳ ነውና አሁንም እስከ ፍጻሜ ድረስ ነው የምንመለከተው። ተራ ቁጥር 7 ወነበቦ እግዚአብሔር ለሙሴ ወይቤሎ ሁር ወአፍጥን ወሬደ እምዝየ እስመ አበሱ ሕዝብከ ዘአውጻእኮሙ እምድረ ግብፅ። ያን ጊዜ እግዚአብሔር ሙሴን እንዲህ አለው በደብረ ሲና። ያን ጊዜ ሙሴ በደብረ ሲና ከእግዚአብሔር ጋር እየተነጋገረ ነበረ። ኢያሱን አስከትሎ ሄዶ በደብረ ሲና 40 ቀን 40 ሌሊት እህል ሳይበላ ውሃ ሳይጠጣ ከእግዚአብሔር ሕጉን እያጠና ነበረ። ያን ጊዜ እግዚአብሔር ሙሴን እንዲህ አለው፣ ከግብፅ ምድር ያወጣሃቸው ወገኖች እስራኤል ፈጽመው በድለዋልና ከዚህ ተነስና ከዚህ ከደብረ ሲና ተነስና ፈጥነህ ውረድ አለው። ጠብ በእስራኤልና በእግዚአብሔር ዘንድ ያን ጊዜ ጠብ ተፈጠረ። በዚህ ጊዜ ጠብ ተጀመረ። እግዚአብሔር ሕዝቤ ይላቸው የነበረ ያን ጊዜ ለሙሴ ወገኖችህ ሕዝቦችህ አለው።
አባት ልጁን በተጣላ ጊዜ እናቱን ያ ልጅሽ እንዲህ አደረገ እንደ ማለት እግዚአብሔርም ወገኖች እንዲህ አደረጉኝ አለው። ተራ ቁጥር 8 ወወፁ እምፍኖት ዘአዘዝክዎሙ ወገብሩ ላዕመ ወሰገዱ ወሰው ሎቱ ጠብቁ ብዬ ካዘዝኳቸው ትእዛዝ ወጥተው በላም አምሳል የተሠራ ጣዖት አቁመው ሰግደውለታልና መሥዋዕትም ሰውተው መሥዋዕቱን በልተዋልና አለ። ወይቤሉ እሉ እሙንቱ አማልክቲከ እስራኤል ዘአውጽኡከ እምድረ ግብፅ እስራኤል ሆይ ከግብፅ ምድር ያወጡ አማልክቶች እነዚህ ናቸው ብለዋልና አለ። ለማቃለል አሮንን ብቻ ይቤሎ አለው። አንድም ወገኖቹ ሌዋውያንን ጨምሮ ይቤሉ አለ ይላል። ተራ ቁጥር 9 ወይቤሎ እግዚአብሔር ለሙሴ ርኢኩ ዘንተ ሕዝበ ወናሁ ዝንቱ ሕዝብ ግዙፈ ክሳድ። እግዚአብሔር ሙሴን እንዲህ አለው፣ ይህንን ጠማማ ሕዝብ ክሳደ ልቡናው የጸና ሆኖ አየሁት አለ። ተራ ቁጥር 10 ወይእዜኒ ህድገኒ እትሰዮሙ በመዓቴ ወእሰይመከ ላዕለ ሕዝብ ክቡድ ወአቢይ። አሁንም እግዚአብሔር ለሙሴ እንዲህ አለው፣ እነዚህን ፈርጄ ላጥፋቸው፣ ተወኝ፣ አትማልደኝ። አንተን ግን ከዚህ በሚበልጥና ከዚህ በተሻለ ሕዝብ ላይ እሾመሃለሁ አለው። ተራ ቁጥር 11 ወሰአለ ሙሴ ቅድመ አምላኩ ወይቤ ለምንት እግዚኦ መዓተ ትትማዕ ላዕለ ሕዝብከ ዘአውጻእከ እምድረ ግብፅ በኃይል ጽኑ ወመዝራዕት ልዑል ወአቢይ። ሙሴም በታላቅ ተአምራትና ጽኑ ገናና በሆነ ሥልጣን ከግብፅ ያወጣሃቸው ወገኖች እስራኤልን ላጥፋቸው እንደምን ትላለህ? አቤቱ መዓትህ ወደ ምሕረት ቁጣህም ወደ ትዕግሥት ይመለስ ብሎ ፈጣሪውን እግዚአብሔርን ያን ጊዜ ስለ እስራኤል ለመነ። ተራ ቁጥር 12 ከመ ኢይበሉ ግብፅ በእኩይ አውፅኦሙ ከመ ይቅትሎሙ በውስተ አድባር ወከመ ያጥፍኦሙ እምድር አቁርር መዓተከ ዘሰማይከ ወመሐሬ ኩን ላዕለ እከዮሙ ለሕዝብከ። ከሞት የተረፉ ግብፃውያን ለካ የእኛን ወገኖች በባሕር አስጥሞ እነሱን ያወጣቸው በምድረ በዳ ሊፈጃቸው ፈልጎ ነው። ከዚህም ዓለም ጨርሶ ሊያጠፋቸው ወዶ ነው እንጂ ለበጎ አይደለም። ከግብፅ ምድር ያወጣቸው እንዳይሉ ፈርደህ የምታመጣው መቅሰፍትህን አርቅላቸው፣ የበደሉንም በደል ይቅር በላቸው አለ። ያለው ኃጢአቱን በክፋታቸው ስለሰሩት ነውና ኃጢአቱን ከሰሩት በኋላ በእነሱ ክፉ መከራ የሚያመጣባቸው ስለሆነ በግብሩ ስራቸውን ያለው ማለት ክፉ ማለት ነው። ተራ ቁጥር 13 ተዘከር አብርሃማ ወይስሐቅሃ ወያዕቆባ አግብርቲከ ዘመሃልከ ሎሙ በርእስከ። ይህንን ስትተህ አማኔ በርእስየ ሕያው አነ ብለህ የማልክላቸው ወገኖችህን አብርሃምን፣ ይስሐቅን፣ ያዕቆብን ተመልከት አለ። ወትቤሎሙ ብዙሃ አበዝሖ ለዘርክሙ ከመ ከዋክብተ ሰማይ ብዙኅ ወኩሎ ዘንተ እሁብ ለዘርእክሙ ወይመልክዋ ለዓለም። ልጆቻችሁንም እንደ ሰማይ ከዋክብት እጅግ አበዛቸዋለሁ። ይህንንም ሁሉ ለልጆቻችሁ እሰጣለሁ። እነሱም ከነዓንን ለዘላለም ወርሰዋት ይኖራሉ፣ ይገዟታል ብለህ ለአባቶቻቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ ተስፋ የነገርካቸው ባለሟሎች አብርሃም፣ ይስሐቅ፣ ያዕቆብን አስበህ እባክህ በደላቸውን ይቅር በል እንጂ አታስብባቸው ብሎ ለመነ። ተራ ቁጥር 14 ወሰረየ እግዚአብሔር በእንተ እኪት ዘይቤ ይገብር ላዕለ ሕዝብ
እግዚአብሔርም የሙሴን ልመና ተቀብሎ እንዲህ አለው፣ በሕዝቡ ላይ ያደርገው ዘንድ የተናገረውን ክፉ ነገር ይቅር አለ። አሁን ጌታ እስራኤልን ሲያጠፋ ሙሴን አማክሮ የሚያጠፋ ሆኖ አይደለም። ሙሴም ጌታን ተከራክሮ የሚያድናቸው ሆኖ አይደለም። ለጌታ ርኅራኄ ይቅር ማለት ፈቃዱ እንደሆነ ለሙሴም ማማለድ የዋሃት ፈቃዱ እንደሆነ ለማጠየቅ ነው እንጂ። አሁን እዚህ ላይ ስትመለከቱት ሙሴ እግዚአብሔርን ማልዶ የእስራኤልን ጥፋት እንዳስቀረ እግዚአብሔርን በሙሴ አማላጅነት እስራኤልን ይቅር እንዳላቸው እዚህ ላይ ትሰማላችሁ። አሁን እንደምትሰሙት ግን ሰዎች እመቤታችንን እንደማታማልድ ጻድቃን ሰማዕታትን እንደማያማልዱ አድርገው የሚናገሩትንም ታያላችሁ። እንኳንስ እመቤታችን ጻድቃን ሰማዕታት እነ ሙሴም እንደዚህ አማልደው የእግዚአብሔርን ቁጣ የሚያስቀሩ እንደሆኑ እዚህ ላይ ይሄ ራሱ ምስክር ነው። ተራ ቁጥር 15 ወተመይጠ ሙሴ ወወረደ እምደብረ ወክልኤቱ ጽላት ዘትእዛዝ ውስተ እደዊሁ ጽላት ዘእብን ወጽሑፋት እንተ ክልኤቱ ገባዋት ይሆን እንተለፌኒ ወእንተለፌኒ። ሙሴም ያን ጊዜ 10 ቃላት የተጻፉባቸው 2ቱን ጽላቶች ይዞ ከደብረ ሲና ተነስቶ ወደ እስራኤል ተመለሰ። እስራኤል ወዳሉበት መጣ። እኒህም በሁለት ወገን 10 ቃላት የተጻፉባቸው 2ቱ ጽላቶች የዕንቁ ናቸው። 10ሩን በአንዱ ጽላት ጽፎ ሰጥቶታል። 20 ሕግ ማለት አይደለም። በጎንና በጎን ማለት በቀኝና በግራ 5ቱ በአንድ ጎን 5ቱ በአንድ ጎን ተጽፈው ማለት ነው። ለአንድ ባህታዊ ለአንድ ሰው 2 ዳዊት 2 ወንጌል እንዳለው ሁሉ ማለት ነው። 5ቱን በአንዱ ጽላት 5ቱን በአንዱ ጽላት ጽፏቸዋል። አንድም 5ቱን በአንድ ጽላት 5ቱን በአንድ ጽላት ጽፏቸዋል። በአንድ ጽላት ያሉ እንደሆነ በጎንና በጎን፣ በ2 ጽላት ያሉ እንደሆነ በአንዳንድ ጎናቸው ማለት ነው። እንተ ክልኤ ሆን ገባዋት ይሆን ማለቱ ግን በአንድ ወገን የተጻፈው በአንድ ወገን የሚታይ ስለሆነ ነው። እንደ ጠራ ብራና ባሊቃው እንደረገፈ መስታወት ማለት ነው። አሁን በግብረ ሕማሙ ላይ የተጻፈው ዘጸአት 32 ከ7 እስከ 15 ያለው ይሄ ነው። ከዚህ በኋላ ያለውን እንቀጥላለን። ለአድማጮች እንዳይበዛ እዚህ ላይ ከፍለነዋል። ከተራ ቁጥር 16 ጀምረን እንቀጥላለን።